የጌታን ቀን ወይም ሰንበትን ማክበር የቆየ ትእዛዝ ነው። አይሁድ ይህንን የእግዚአብሔርን ቃል ቢቀበሉትም የሚፈጽሙት ቃል በቃል በሆነ ትርጉሙ ነው። ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው፣ በሱም ምንም ሥራ አትስሩ። ዘጸአት 20:10። የዚህን ጥቅስ የቃል በቃል ትርጉም ስንመለከተው በሰንበት ሥራ አትስሩ ማለት ነው። መንፈሳዊ ትርጉሙ ግን የእግዚአብሔር የእረፍት ቀን ማለት ነው። ይህም ማለት እግዚአብሔር ካንተ ጋር እንዳረፈው ሁሉ ከሌሎች ልጆቹም ጋር ያርፋል ማለት ነው። በዚህች ዕለት መንፈሳዊው ሰው ለሌሎች እረፍት በመስጠት ያርፋል ማለት ነው። እርሱንና ሌሎችን በተመለከተ የሚሰራቸው ሥራዎች ለሕሊናው እረፍት ስለሚሰጡት ልቡ ከእግዚአብሔር ጋር እንደሚያርፍ ይታወቀዋል። ይህን በማድረጉም ቀኒቱ በቃላትም ሆነ በመንፈሳዊ ትርጉሟ ሰንበት ወይም የእረፍት ቀን ተብላ ትጠራለች። ይህ ነገር በኢየሱስ ክርስቶስና በአይሁድ መካከል ክርክር ያስነሳ ነጥብ ነው። በዚህም ምክንያት አይሁድ ጌታችንን በሰንበት መፈወስ ተፈቅዷልን ብለው ጠይቀውት ነበር። ማቴዎስ 12:10። ኢየሱስ ክርስቶስም በሰንበት መልካም ማድረግ መፈቀዱን ከነገራቸው በኋላ ይህ መልካም ነገር ለሚደረግላቸው ሰዎች ደስታን ከመስጠቱም በላይ በመንፈስ የሚሆን ትእዛዝ መሆኑን አሳይቷቸዋል። ስለዚህ አንተ መልካም ነገር ቢሆንም እንኳ ራስህን ምንም ነገር ሊያደርግ ከማይችለው ከፊደል ጋር አንድ አታድርግ። ይህንን በማድረግህ ለራስህ እረፍት ማግኘትን አትችልም፣ ሰዎችንም ማሳረፍ አትችልም።